ተጠንቀቁ ተጠንቀቁ ተጠንቀቁ። በጣም ብዙ ሰው ገንዘቡን እየተበላ ነው። እባካችሁ ተጠንቀቁ። ይህ ማይዌይ የዩቲዩብ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። በዛሬው በማይዌይ ቴክ ፕሮግራማችን 3 በጣም በአሁን ሰዓት አደገኛ የሆኑ የሞባይል አፕሊኬሽኖችን እናያለን። ይህንን ቪዲዮ እየሰራ ያለሁት ኤጁኬሽናል ፐርፐዝ ወይም ለትምህርት ነው እንጂ ሌሎች ሰዎችን ሃኪንግ ለማስተማር አይደለምና ምናልባት እነኚህን 3 አፕሊኬሽኖች ሳነሳ ሃከሮች በምን መልኩ እናንተ ሳታውቁ ያለ እናንተ ፍቃድ ገንዘባችሁን ወስደው ወደሚፈልጉት አካውንት እንደሚልኩ ማለት ነው። እንግዲህ ይሄንን ሳወራ ዝም ብዬ ከመሬት ተነስቼ ሳይሆን ራሱ ኮመርሻል ባንክ ኦፍ ኢትዮጵያ ያመነው ነው። ሁላችንም የሞባይል ስልክ ላይ ቴክስት እየላከ ነው። ይሄ ከትረስት የሚባለው አፕሊኬሽን እንዳትጭኑ ተባካችሁ፣ ስልካችሁን ሃክ አድርጎ ገንዘባችሁን ይሰርቃል እና ገንዘባችሁን እንዳትበሉ እያለ ተደጋጋሚ ቴክስቶችን እየላከ ስለሆነ ከዛ ጋር አያይዤ ሌሎች 2 አፕሊኬሽኖችን ጨምርና እንዴት ገንዘባችሁን እንደምትሰረቁ ነግራችኋለሁ ማለት ነው። እንግዲህ የመጀመሪያው አፕሊኬሽን ትረስት ነው። ሁለተኛ ጎግል ቲቪ ይባላል። ሶስተኛ ነውን የሚባል አፕሊኬሽን ነው። እነኚህ 3 አፕሊኬሽኖችን ተጠቅመው ሃከሮች ከናንተ ገንዘብ ሊያወጡ ይችላሉ ማለት ነው። እንዴት ነው የሚሰራው ወደሚለው ልምጣ። አሁን ላይ ካያችሁ በጣም ይሄ ኖርማል የሆነችዋ የባንክ አሰራረቅ ሲስተም እንዲህ በስልክ ይደውሉና ከንግድ ባንክ ነው የምደውለው እንትና አባላለው እንደዚህ አርገ እስቲ ስታር ኮኮብ ምናምን እየነካ በቃ ፕሮሰሱን ያስኬዷችሁና በዚህ በዩኤስኤስዲ በምንለው በ889 ምናምን ከዛ አካውንታቸው የራሳቸውን አካውንት ነግረው ምናምን ገንዘብ ነው የሚያስልኳችሁ። ይሄ በጣም ያለፈበትና ተራ ነው፣ ብዙም ሰው እየነቃበት ነው። እነዚህኞቹ ናቸው አሁን 3ቱን አፕሊኬሽኖች ተጠቅመው ሃከሮች የእናንተን ገንዘብ ያለ ፍቃዳችሁ የሚያወጡት ማለት ነው። ምንድነው መሰላችሁ የሚያደርጉት? በተለያዩ ጓደኞቻችሁ ሊሆን ይችላል፣ እናንተ በማታውቁት ሰው ስም ሊሆን ይችላል፣ በፌስቡክ ላይ፣ በቴሌግራማችሁ ላይ፣ በሊንክዲናችሁ ላይ፣ በተለያዩ ሶሻል ሚዲያ ተጠቅመው ሊንኮችን ይልኩላችኋል። ምን አይነት ሊንክ ነው? ለምሳሌ ይሄ አንድ አፕሊኬሽን ዴቨሎፕ አድርገናል፣ አፕሊኬሽኑን በተለያዩ ሰዎች እያስሞከርን ስለሆነ አንተን ስለመረጥን ፓርት ኦፍ ኢት ስላደረግን እንድትሞክርልን ምናምን ብለው ብቻ በተለያየ መንገድ እናንተን በሚያማልል መንገድ መልእክቶችን ልከው ሊንኮችን እንድትከፍቱ ሊያስደርጓችሁ ይችላል ማለት ነው። ሊንኩ ስትከፍቱት ወደ ፕሌይ ስቶር አይደለም የሚወስዷችሁ፣ ወደ ጉግል ክሮም ነው ቀጥታ የሚወስዳችሁ ማለት ነው። ጉግል ክሮም ላይ ልክ ስንከፍተው የሆነ ዳያሎጎች ይመጣሉ። ዝም ብለን ኔክስት የስ ብለን ምናምን እናልፋለን በስልካችን ማለት ነው። ልክ ይሄን አድርጋችሁ ስትጨርሱ ኖት ኦንሊ ሞባይል ባንኪንግ ሲቢኢ ምናምን አይደለም፣ የትኛውም የሶሻል ሚዲያ ዩዘርኔም እና ፓስወርዳችሁ ቀጥታ ወደ ሃከሮቹ ይሄዳል ማለት ነው። እናንተ የስ ስትሉት አፕሊኬሽኑ ስልኩ ላይ ኮንፊገር ተደርጎ ከናንተ በተከፈተላቸው ዋይፋይ ሊሆን ይችላል፣ ዳታ ሊሆን ይችላል፣ ሪሞትሊ የናንተን ስልክ አክሰስ አደረጉት ማለት ነው። በቅርብ ጊዜ ካያችሁ የተለያዩ ሰዎች ዋትስአፕ፣ ቴሌግራም አካውንት አንድ ሊንክ በመጫናችሁ ምክንያት ሃክ ተደርጎ ለየሰው እየደወሉ ገንዘብ ላኩልኝ እንደዚህ አድርጉ ምናምን ብሎ ሲደውሉ ሁላችሁም ታውቃላችሁ። ብዙ ጓደኞቻችሁ እንደዚህ እንደደረሰባቸው ነግረውኛል። ስለዚህ ይሄኛው ምን ሆነ ማለት ነው? አድቫንስድ ሌቭል ሆነ። ኖት ኦንሊ የእናንተን ቴሌግራም፣ ዋትስአፕ ምናምን ሳይሆን ባገኙት ኢንፎርሜሽን ፓስዋርዳችሁ፣ ፒናችሁ ከናንተ ፍቃድ ውጪ ሞባይላችሁን አክሰስ አድርገው ከንግድ ባንክ ሊሆን ይችላል ከተለያየ ባንክ ገንዘብ ካላችሁ ሞባይል ባንኪንግ እዛ ላይ ከጫናችሁ ኖት ኦንሊ ሞባይል ባንኪንግ ብቻ አይደለም፣ በዚህ በዩኤስኤስዲ ለምሳሌ 889 ያለ ንግድ ባንክ ስታር ምናምን አድርጋችሁ በምትሞሉት ማለት ነው በእነሱ ከናንተ ላይ ገንዘቡን አውጥተው ወደሚፈልጉት ሰው አካውንት ያስተላልፋሉ ማለት ነው። አንድ ጓደኛ የገጠመውን ነገር ሼር ላድርጋችሁ ለመሰላችሁ በጣም ስለሚጠቅማችሁና እነሱ ቱ ዚስ ኤክስቴንት ምን ያህል ሌብል በዚህ ልክ እንደሄዱ በማትገምቱት መንገድ እንደሚመጥባችሁም ለማሳየት ነው። ዝም ብሎ ሲምፕሊ የሆነ ሊንክዲን ወይም ፌስቡክ አካውንታችሁ ላይ ብቻ አይደለም ሊንክ የሚልኩት ማለት ነው። ቲክቶክ ላይቭ ላይ ምናምን በቃ በተደጋጋሚ ይገባልና ላይቭ ላይ ብዙ ሰዎች ነው የሚገቡት። እንግዲህ እንደ የኮንቴንታችሁ የማታውቋቸው ሰዎች ነው የምታገኙትና ምን ሆነ መሰላችሁ አንድ የሆነ የውጭ ዜጋ ይመጣና ያልጠበቀውን ጊፍት ይልክለታል። ያንን ጊፍት አይቶ በቃ በጣም ደስ አለው ምናምን አመሰግናለሁ ምናምን አለው በቃ ደስ አለው። ያ ሰውዬ ትንሽ ቆይቶ በኢንቦክሱ ላይ ምን ብሎ ይጽፍለታል? ያንተ ፕላትፎርም የምትጫወታቸው ጨዋታዎች ምናምን በቃ ደስ ብለውኛል በጣም እና እንዲሁ ሳይክ ደስ ብለህን የሰጠው በአንተ ላይቭ ላይ የገባውበት አካውንት የኔ ኦፊሻል አካውንት አይደለም ማለት ብዙ ጊዜ አልጠቀመውም።
ስለዚህ ሌላ አካውንት ወይም ደግሞ ሜን አካውንት ልላክልህና በዛኛው አካውንት ላይ ፎሎ አድርገኝና እኔ ፎሎ ባክ ልመልስልህ እና ሊንኩንም እዚሁ ቲክቶክ ላይ እልክልሃለሁ አለ። ከዛ ሰውየውም እሺ በቃ ደስ ይለኛል እንዲህ ምናምን ብሎ በቃ ስጦታም ስለሰጠው አፕሪሺዬሽንም ስላደረገው ምንም ደስ አለው። ሊንክ ላከለት ያ ሰውዬ። ልክ ሊንኩን ሲከፍተው ወደ ቲክቶክ አልወሰደው፣ ቅድም እንዳልኳችሁ ወደ ጉግል ክሮም ነው የወሰደው። ከዛ አንዳንድ ጊዜ እንዲሁ ዝም ብሎ ወደ ጉግል ክሮም ምናምን የሆነ ሊንክ ይወስደን የለ ወይስ በቃ እስከዛ በዌብሳይት ቲክቶክ ላይ ሊገባ ነው ብሎ አሰበና የመጣለትን ዳያሎግ የስ ማለት ከዛ በኋላ በቃ አካውንቱን ሊያገኘው አልቻለም። ከዛ መልሶ ሄደና ለልጁ አይ አካውንትን እኮ አላገኘውም ዝም ብሎ ወደ ጉግል ክሮም ወሰደኝ ምናምን አለው። ኦኬ አላገኘውም እንዴ? እሺ ቆይ እንደገና ልላክልህ ወይ ሊንክ ተሳስቼ ይሆናል፣ ቆይ ጠብቀኝ እሺ እንደገና ልክልሃለሁ ብሎ ብዙም ትኩረት አልሰጠውም። ወደ ላይቡ ተመለሰ ምናምን መጫወት ጀመረ። ላይቡን ጨረሰ ምናምን በቃ ልተኛ አሁን መተኛት አለብኝ ምናምን ብሎ ልክ ጠዋት ሲነሳ የባንክ ሜሴጅ መጣለት። ይሄ ብር ካንተ ወጥቷል፣ ዴቢትድ ምናምን እንደዚህ አይነት ብር ካንተ ወጥቷል፣ እንደዚህ ከዛ ካንተ ወጥቶ ወደ ሌላ ሰው ገብቷል፣ ዩ ትራንስፈርድ ሰክሰስፉሊ ምናምን። ከዛ ልጁ ደነገጠ። እንዴ ምንድነው ምናምን አለ። በቃ ማለት ለሌላ ሰው ልክ ያለው ማታ አልጠጣውም ላይቭ ላይ ነው ያልኩት ምናምን አለ። ለሆነ ጓደኛችን ደወለለትና ብር ሳላወጣ ያለ ፍቃዴ እንደዚህ ንግድ ባንክ ኦኬ እሺ ምን አድርገሃል ማታ? ምንም እርግጠኛ አላክም አላኩም። ምንድነው ስታደርግ የነበረው? አይ ማታ ላይቭ ላይ ነበርኩ። የነካሃውስ ሊንክ የለም ወይ እንደዚህ ምናልባት ላይቭ ላይ ልከውል? ኧረ እኔ እንጃ እኔ ትዝ አይለኝም። ግን የሆነ ሰውዬ አካውንት በጣም አሪፍ ጊፍት ሰጠኝና ከዛ በኋላ ይሄኛው ሜን አካውንት አይደለምና ቆይ ሌላ የቲክቶክ አካውንት ነው ያለኝ ዋናውን አካውንት ልላክል ብሎ የሆነ ሊንክ ልኮልኝ ከዛ ያ ሊንክ ወደ ጉግል ክሮም ወስዶኝ እምቢ ብሎኛል። ከዛ ውጭ ግን የከፈትኩት ሊንክ የለም ማለት እርግጠኛ ነኝ እሱ ነው እንደዛ ያደረገ። ምክንያቱም እነዚህ ሰዎች ሃከሮች ናቸው አለው። ምናልባት የስ ምናምን ብለዋል አይደለ ምናምን አለው። አዎ የስ ብየዋለሁ እንዴ። አሁን እንግዲህ የሆነ ሆኗል። ከዚህ በኋላ ትሬስ ባክም ማድረግ ይከብዳል። ስልክ አንዴ ሃክ ስለተደረገ ምንድነው መመክርህ ስልክ ፋክተሪ ሪሴት አድርግ ምናምን ብሎ መከረው። የማጭበርበሪያ ፕላትፎርሙ አሁን ኢትስ ኖት ዝም ብሎ ሲምፕል ለእናንተ ተደውሎ ምናምን የሚደረግ አይደለም። እናንተ በማታውቁበት ስልካችሁን እንደዚህ ኪሳችሁ ውስጥ ባደረጋችሁበት ነው አካውንታችሁ የሚንቀሳቀሰው ማለት ነው። አንዴ ሃክ ከተደረጋችሁ ማለት ነው። በመጨረሻ ምን ላድርግ? ሁለት ዋና መከላከያ መንገዶችን ልንገራችሁ። እነዚህን ካደረጋችሁ እነዚህ ሰዎች በፍጹም ሃክ አደረጋችሁ። የመጀመሪያው እያንዳንዱ አፕሊኬሽናችሁ ላይ የባንክ ሊሆን ይችላል የሶሻል ሚዲያ አፕሊኬሽናችሁ ላይ 2 ስቴፕ ቬሪፊኬሽን አክቲቬት አድርጉ። በተለይ ደግሞ ባዮሜትሪክስ ወይም ደግሞ አሻራ ሊሆን ይችላል ፌስ ሎክ ሊሆን ይችላል ማለት ነው። ይሄ ማለት ምንድነው? ስልካችሁን አክሰስ አድርገው እንኳን የእናንተን ፒን እና ፓስዋርድ ቢያገኙ አሻራችሁን ወይም ደግሞ ፊታችሁን ስለማያገኙ ፓተርናችሁን ባይፓስ አድርገው መግባት አይችሉም ማለት ነው። ለምሳሌ ንግድ ባንክ አለው ይሄኛው ፕላትፎርም በጣም ቆንጆና ሰኪዩር የሆነ ፕላትፎርም ነው። እሱን አክቲቬት ማድረግ ጥሩ ነው ማለት ነው። ሴቲንግ ውስጥ ገብታችሁ ኦን ማድረግ ትችላላችሁ ባዮሜትሪክስን ማለት ነው። ከዛ ውጪ ሁለተኛውና ሌላኛው እባካችሁ በፍጹም ከየትኛውም ሰው ሊንክ ቢላክላችሁ አትቀበሉ ወይም ደግሞ አትክፈቱ። ኢቭን ያ ሰው ጓደኛችሁ እንኳን የቅርብ ሰው ቢሆን ደውላችሁ ብትጠይቁት አንለስ እሱ ካፕሽን እንደዚህ አይነት ሊንክ ነውና ክፈት ምናምን ብሎ ብቻ የሆነ ምልክት ወይም ቮይስ ሜሴጅ እንኳን ካልጻፈላችሁ ደውላችሁ ቼክ አድርጉ። አንተ ነህ ወይ ይሄን ሊንክ የላከው የምንድነው ምናምን ብላችሁ ማለት ነው። ከዚህ ጋር የተያያዘ ኤክስፒሪየንስ ያላችሁ ሰዎች እባካችሁ ኮሜንት ቦክስ ላይ ጻፉልን። አሁን ከሰራሁት ቪዲዮ ደግሞ ያልገባችሁ ነገር ካለ ጠይቁን። በድጋሜ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ ጋር ተያያዥ የሆኑ ደግሞ ሌሎች ቪዲዮዎችን እንድሰራላችሁም ከፈለጋችሁ ኮሜንት ቦክስ ላይ ጻፉልን። ይህ ማይ ዌይ ነው።